የሃይማኖት መሪዎች ለምን ዝም አሉ? ግልጽ ባለ ቋንቋ ምግብ ለመዱ ከኛ ጋር እየዞሩ። የደጀ ሰላሙ ምግብ የደሃ ምግብ ነው። ሸራተን ግን ከኛ ጋር ሲበሉ እነ ቄስ በላይ ከኔ ጋር ነበሩ። በዚህ በሰላም ልማትና ዲሞክራሲ ፎረም በጣም ከኛ ጋር ይሳተፉ ነበር። ኦሮሚያን ባጠባቂ ነበሩ። ተወካዮች ምክር ቤት ናቸው። ማድነቅ አለማድነቅን ትተን እነዚህ ሰዎች እዛ ጋር ቤተክርስቲያን የሚበሉት ምግብና እዚህ ያለው ይለያያል። እኔ ራሴ ሳየው በጣም ነው የምደነግጠው። ይለያያል። ቤትን ሁሉ ያስረሳል። ምንድነው መስራት አትችልም እንዴ ትላለህ? ስንትና ስንት ፕሮፌሽናል የሰራውን ባለቤት የምነካሽ ምግቡ እንደዚህ ነበር እንዴ በፊት? ምክንያቱም ጣዕሙ ተለወጠብኝ። እኔም እየዞርኩ ስበላ ሸራተን ስንት ጊዜ፣ ኢንተርኮንቲኔንታል ስንት ጊዜ፣ ዋቢ ሸበሌ ስንት ጊዜ ስበላ ተቀየረብኝ። ስለዚህ ሰዎቹ መብላት ሲጀምሩ ሆድ ሲሰፋ ጭንቅላት ይጎላል። ስለዚህ የሃይማኖት አባት የምትሉት የሀገር ሽማግሌ የኢህአዴግ ሽማግሌ ሆነ። የሀገር ሽማግሌ የኢህአዴግ ሽማግሌ ሆነ። እኔ እኮ በግልጽ ነው የምነግራችሁ። ዶክተር አረጋ የሚድሮክ ኃላፊ የነበረው ሰው ዛሬ ላንሳ ስሙን። እኔ ፍርጥ እያርኩ ስለሆነ የምናገረው ተመርጥ ከ120 ሰው ተመርጠን 15 ሆነን መጨረሻ 9 ሆነን እነሱ ጋር ጋብዘውን ነበረ። የሚድሮክ ትልቅ ኃላፊ ነው። በጣም ታዋቂ ሰው ነው ዶክተር አረጋ። በሌሎች ነገሮች እንትላለሁ። መጨረሻ ላይ ወደ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚሄዱ ሰዎች ጥያቄ የሚያዘጋጁ ሲባል እኔ አንድ ዶክተር አሸብር ሁለት እከሌ ሶስት እኛ ነን አለና ጨረሰ። ብድግ አልኩና ይሄው አደባባይ ነው የምናገረው። እነዛ ሰዎች ማን አንተ ሂድና የሚድሮክ ሰራተኞች ላይ ማንነትን አሳይ። እኔን አንተ ልትወክለኝ አትችልም። አንተ እነዚህ የጠቀስካቸው ሰዎች ኢህአዴጎች ናቸው።